ሻሎም እንደምን አላችሁ የኢፉር ቲቪ ተመልካቾች ሁላችሁም። አገልግሎት ባለፈው አመታት በተለይ በኮሮና ጊዜ ሰዎች አብረው ሆኖ ማምለክ በማይችሉበት ጊዜ ብዙ ሰዎች ይተከሙ ነበር። ከተለያዩ ሀገር ውስጥም ከሀገር ውጭም ይተከሙ ነበር። እንደውም ደግሞ በትልቁ ቤተክርስቲያናችን የሀገር መከላከያ በጣም እግዚአብሔር ይህንን ጸጋ እንዲጠቀሙ ያደረገና ብዙዎች ይህን ጸጋ እየተጠቀሙ በቅርብም በርቀትም አሉ። እንደውም ከ2013 እስከ 16 መከላከያ ብቻ ወደ 410 ነበረ የቸርቻችን አባል። አሁን ላይ ያው አንዳንዶቹ ግዳጅ ወጥቶ ወደ ተለያዩ ሀገር እንደውም ሀገሮች ሊሄዱ አሉ። በእንደዚህ አጠቃላይ አገልግሎታችን የምትጠቀሙ አሁን አገልግሎታችን ይደርሳችኋል። በዚህ ስለሚደርሳችሁ አገልግሎቱ በስፋት ለመጀመር ወይም ደግሞ በሚዲያ አገልግሎታችን እንድትከታተሉ በአዲስ መልክ አገልግሎት እንደጀመር ነው ለመናገር ነውና ከዛ በፊት የእግዚአብሔር ቃል የማቴዎስ ወንጌል ምዕራፍ 4 ቁጥር 23 ጀምሮ የሚወደው ቃልና ሁሉ ጊዜ እድል ሲያገኘው በሚዲያ አገልግሎት ላይ በተለይ 2013 እና 14 በአንድ ቲቪ የአየር ሰዓት እያስተላለፍኩ ነበርና ይሄ ቃል በጣም ነው የሚወደው። ይሄ ቃል ሁሉም ሰው ጋር የሚደርስ ነው። የማቴዎስ ወንጌል ምዕራፍ 4 እንግዲህ ጌታ ኢየሱስ ክርስቶስ የመጀመሪያ አገልግሎት የጀመረበት ምድረ በዳ ከዲያብሎስ የተፈተነበት ይሁንና ፈተናው ከጨረሰ በኋላ የእግዚአብሔር መንፈስና ኃይል ይዞ የወጣበትና ይህኛው ክፍል እንደዚህ ይላል። ኢየሱስም በምኩራባቸው እያስተማረ የመንግስቱን ወንጌል እየሰበከ በሕዝቡም ያለው ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውን ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይ ተይዞ የታመሙትን ሁሉ አጋንንት አደረባቸው። በጨረቃ የሚነሳባቸው ሽባዎችን ወደ እርሱ አመጡ፣ ፈወሳቸው። ከገሊላም ከ10 ከተማው ከኢየሩሳሌም ከይሁዳ ከዮርዳኖስ ማዶ ብዙ ህዝብ ተከተሉት። እንግዲህ ሰው የሚከተልበት አንድ ኢየሱስ ክርስቶስ እግዚአብሔር ልጅ ንጉስ ከእግዚአብሔር የላከ ለሰው ልጅ መዳን የሆነው ነው። ከዛ ቀጥሎ ያለው ደግሞ ሰዎች ካላቸው ችግር ነፃ ለመውጣት ኢየሱስን ይከተሉ ነበር። የሚከተሉ ሰዎች ይነግራቸዋል። የመጀመሪያ እንዲህ ይላቸዋል፣ በልዩ ልዩ ደዌ ማለት የተለያዩ የበሽታ አይነት እንግዲህ እናንተ እንደምታውቁ አገር ውጭም አገር ውስጥም እንደውም ደግሞ ከዘርም ከአጋንንታዊ ከሰው የሚተላለፍም የተለያዩ ደዌ የተለያዩ በሽታ ለአንድ አይነት አይደለም። የተለያዩ በሽታ ያላቸው ሰዎች ደዌ የተያዙ ሰዎች እንደገና ያ ብቻ አይደለም ስቃይ የሚያሳያቸው እና ከነዚህ መካከል ስቃይ የሚነሳባቸው በጨረቃ የሚነሳባቸው የሚጥላቸው አረፋ የሚያስደፍቅ እንደገና ጊዜ ጠብቆ ቀናት ጠብቅ በረከታቸው የሚበላ የሚያስጨንቃቸው ይሄ ማለት ነፃነታቸው አጠቃላይ ይወሰደ አምላክ እግዚአብሔር እንዳያመልኩ ሰይጣን በእነሱ ውስጥ ገብቶ የሚሰራው ስራ ነው የሚያሳዩ እነዚህ አነ ሰዎች ነው ወደ እሱ የሚወጡ። በሁለተኛ ደረጃ ደግሞ ምን ይላል? ሽባዎች ሆነ አካለ ጎዶሎ ማንም ማድረግ የማይችሉ ለምሳሌ እኔ አሁን ሁለቴ እጄ ሰላም ስለሆነ ይሄንን ኢቃም ያስችላለው ወይ ደግሞ አፌ ስለሚያወራ ጤናማ ስለሆነ አወራለሁ። ማውራት የማይችሉ አይናቸው የጠፋ አካለ ጎዶሎ ሙሉ ያልሆኑ ሰዎች ወደ ኢየሱስ ይመጡ ነበር። እነዚህ ሰዎች መካከል ይላል አካባቢ ይጠቅሳቸዋል። አካባቢ ምን ይላቸዋል? ከገሊላም ከ10 ከተማ ከኢየሩሳሌም ከይሁዳ ከዮርዳኖስ ማዶ ብዙ ህዝብ ተከተሉ። ኦሬዲ እንግዲህ እዚህ ጋር የሚመለከተው ቀጥታ ችግር ያለባቸውና ፈውሳቸው እስኪያገኙ የሚከተሉ ናቸው። ታዲያ መጽሐፉ እንደላል ኢየሱስን ፈወሳቸው። ያ ብቻ ብሎ አላቆመም። ቀጥታ ምን ብሎ ይናገራል? ዝናውን ወጣ ይላል። ወደ ተለያዩ ሀገር እየሄደ ዝና ወጣ። እኔ አገልግሎት ከጀመርኩ ጀምሮ አደርጋለሁ ወይ ደግሞ አያለሁ ብዬ የማላስባቸው ምክንያቱም ከኔ በቀደም የነበሩ ሰዎችን አውቃቸዋለሁ። ቄሶች አውቃለሁ፣ ፓስተሮች አውቃለሁ፣ የቸርች መሪዎች አውቃለሁ፣ ነቢያት ታምራት የሚያርጉ አውቃለሁ። ግን ይሆናል ብዬ አላሰብኩም። ለካ የሥራው ባለቤት እግዚአብሔር ነው። ዮሐንስ እስያስ ደግሞ እንደዚህ ይላል፣ ስለታንደለ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ይሰብክ ዘንድ፣ የታሰሩትን ይፈታ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችው የእግዚአብሔር መንግስት ይሰብክ ዘንድ። እንግዲህ ወንጌል ለድሆች ነው፣ ወንጌል ለተቸገሩ ነው፣ ወንጌል መከራ ላለባቸው፣ ወንጌል እርዳታ ለሚያስፈልጋቸው። ስለዚህ አብሎ ይናገራል። ስለዚህ በእኛ ላይ የሌላ ባላውቅም ምድራችን ላይ ብዙ ሰዎች የሚያገለግሉና እግዚአብሔር ያነሳቸው ራሳቸው የተነሱ ሰይጣን ያነሳቸው እኛ አንፈርደው። መጽሐፍ ቅዱስ ራእይ መጨረሻ ላይ ሲናገር ያንዳንዱ ዋጋ በእኔ እጅ ነው። እንደውም እንዲህ ይላል፣ ጥልቁም ይጥደቅ ምረክሰውም ይርከስ በእኔ እጅ ነው። ነገር ግን እኔ ዛሬ መናገር የሚፈልገው በእኔ ውስጥ የእግዚአብሔር መንፈስ ከገባ ጀምሮ ወይ ደግሞ አገልግሎት በጀመርኩባቸው እኔ ምስክር ነኝ የሚገረምባቸው ታላላቅ ነገሮች አሉ። እነዚህ በቪዲዮ ላይ ገብታችሁ ከዚህ ቀጣይ ያለው ታዩታላችሁ። ከዚህ በኋላ በቀጥታ አገልግሎቱ ስለምናስተላልፍ ስለዚህ በአጠቃላይ 3 ነገሮች ላይ ላወራላችሁ ፈልጋለሁ ዛሬ በዚህ አገልግሎት ላይ። አንደኛ ይህንን የሚዲያ አገልግሎት ቀጣይነት ስለሚቀጥል ከዚህ በኋላ ያለው ለህዝቡ ይጠቅማሉ ወይ ደግሞ አይቶ ይፈወሳሉ ይማሩበታል የሚለው ነገር ነፃ ይወጣሉ የሚለው ነገር ሁሉ
አይተን ኮሜንት አድርገን አስተካክለን ወደ እናንተ ለመልቀቅ ባለማቋረጥ ለመልቀቅ የመጀመሪያ ሀሳቤ ነው። ስለዚህ አገልግሎቱ እንድትከታተሉ ግብዣዬ ነው። በሁለተኛ ደረጃ ደግሞ አብራችን ለማገልገል የምትፈልጉ ወንጌልን ማገልገል የሚችሉ ሰዎች አሁን እኔ ያለሁበት ቸርቹ ከተከፈተ ወደ 6 ዓመት ደርሷል። ነገር ግን በዚህ አገልግሎት ላይ በጣም ብዙ አገልግሎቶች እግዚአብሔር እየሰጠ ይገኛል። አሁን ያለሁበት ኦሮሚያ ክልል ከአምቦ 12 ኪሎ ሜትር እንደዛ የሚያክል ቦታ ላይ ነውና ከዚህ ወደዛ ቀጥሎ በጣም መዓት አጋንንት የሚጠቀምባቸው ለምሳሌ ከዚህ ጃጂ የሚባል ሀገር አለ። እንደገና ቀጥሎ ባኮ የሚባል ሀገር አለ። እንደው በዚህ በኩል በታችኛ በኩል ድሬንጭን የሚባል አለ። ወደዛ እነዚህ ሀገሮች ሁሉ ማንም የማይገባበት እየገባው ብዙ ሺዎች ሰዎች ጌታን ወንጌል ሰምቶ ጌታ ተቀብሎ ያውቃል። እነጋ ያለው እኔ ምስክር ለመሆን እነጋ ያለው የድፍረት እና እግዚአብሔር ወንጌል ለማገልገል የሚያገለግልበት አለ። ታዲያ ብዙ ዋጋ ያስከፍላል። በዚህ አገልግሎት ላይ ዛሬ ላይ የምናርፍበት መኖሪያ ክራይ ነው። በክራይ ነው ተመላልሰን የምንመጣው። ቤት ልጆችን ቤት አዲስ አበባ ላይ አድርጌ ተመላልሰን የሚመጣው እንደ አካባቢው ጠጥታ። ምክንያቱም እኔ ለወንጌል ብቻ ራስን ሰጥቼ አገልግሎትን ለማገልገል ብዬ ስለወጣሁት ከኋላ ያለው ነገሮችን ስለሚከብዱኝ አዲስ አበባ ላይ ልጆች አድርጌ ነው የሚንቀሳቀሰው። ዛሬ 7 ዓመት ብዙ ዋጋ ነው የሚያስከፍለው። እዚህ ቦታ ላይ እንግዲህ ትመለከቱታላችሁ። ከባድ ትውልድ በከባድ እስራት ውስጥ ነው ያለውና ዛሬ በጣም በገንዘብ በተለይ የእውነት ነው የምላችሁ አብራችሁ ለማገልገል የምትፈልጉ ሰዎች በዚህ አጠገብ ላይ እንድትቆሙ አንድ ፓርት እንድታግዙ። ቤት ቸርቹ እስካሁን በክራይ ውስጥ ነው ያለው። ምክንያቱም እንደ ሌላ ሀገር ገንዘብ አምጡ ይሄ ነገር አልኩ ብሎ በጣም በድፍረት የሚነገርበት እኔ በመቃልሱ ቸርች ላይ እንዳደኩኝ እንደዛ አንድ ድፍረትና ሰዎችን አሸንግሎ ይሁን በውሸትም ሆነ ገንዘብ መሰብሰብ አልችልበትም። ግን በበጎ ፈቃድ በራሳቸው ለማገልገል የሚፈልጉ ወይ ደግሞ ለማገዝ የሚፈልጉ ሰዎችን አጠገብ ላይ እንዲሆኑና በቤተክርስቲያን እስከ ዛሬ በክራይ ውስጥ ነው ያለችው። እኔም እንደሱ በትራንስፖርት እየተንከራተትን ያለው እንደሱም ከሱም አልፎ አዳማ ላይ አጠበ ያለን አዳማ ላይ ያለው አገልግሎትን እንደ እግዚአብሔር ሐሳብ እዛ የሚያውቁ ሰዎች ምስክር ናቸው። ስለሆነ ይህንን አገልግሎት በገንዘብ የምታገለግሉ አምላክ ይባርካቸው። ውስጣችሁ ደስ ያላችሁ ከፈጣሪ ዘንድ አገኛለሁ የምትሉ ሰዎች አብሮ ሆናችሁ በባንክ አካውንት ከታች ያለው እንደገና ደግሞ የሚዲያ አገልግሎቶች የሚሰጥባቸው አማራጮች በእነሱ ወይ በቴሌግራም እንደገና ደግሞ በዚህ በዩቲዩብ ቢሆን ወይ ሜሴጅን ወይ ደግሞ በመጻፍ ከታች ባለው እኛን ለማግኘት የሚችሉበትን መንገዶችና እናንተን አግኝተን ከእናንተ ጋር ወንጌል ለመስራት እንፈልጋለን። ቀጣለው እነዚህ ሚዲያ አገልግሎት የሚሰጥባቸው እቃዎች ያስፈልጋሉ። ጥሩ ማይክ ያስፈልጋል። እንደገና ጥሩ ካሜራ ያስፈልጋል። እንደገና ደግሞ ስለ አብሮ ይሄን አገልግሎት የሚያገለግሉ ልጆችንም አብሮ ማገዝ ስለሚያስፈልግ አጠገቤ ለመሆን በሌላኛ በኩል ደግሞ የቤተክርስቲያንን አገልግሎት ለመደገፍ አንጻር ወይ ክራይ እንከፍልልሃለን ወይ ደግሞ እግዚአብሔር እርቶናል አንድ የተወሰነ ሰዎች ሆነ የክራዩን አገልግሎት ለማስቆም የሚችሉ ሰዎች በተለይ በዚህ በኦሮሚያ ክልል ያለው ለማስቆምም የሚከብድ 7 ዓመት ወደ ሌላ ቦታ ወጥቼ ለማገልገል እየቻልኩ በጣም ብዙ ትውልድ እየፈለገ ግን እዚህ ቦታ ላይ በጣም ተይዤን ያለው። ምክንያቱም እኔ በወጣሁበት ትውልዱ ላይ በጣም በብዙ በክፋት የሚሰራ በውሸት ትውልዱን ለማርከስ የሚሰራ መዓት ያጋንንት ጉልበት አለ። ያ በምሪት የሚያገለግልበት አለ። በየቀኑ ውሃ በመርዝ በሰይፍ በዚህ መካከል ነው እያለፍኩ የሚያገለግለውና እኔን መርዳት የሚችሉ ሰዎች በጌታ ፍቅር ለእግዚአብሔር ወንጌል ብላችሁ እንድታግዙ እኔን አሳስባችኋለሁ። በሌላኛ በኩል እነዚህ የፓርትነር አገልግሎት ወይ ደግሞ አብሮ በየቀኑ የሚጸልዩ ሰዎች የተፈጠረ አለ እዚህና እነዚህ ሰዎች ኮሜንት እንደሚሰጡን ወይ ደግሞ እንደ መረጃ እንደሚሰጡን ቀጥታ በቪዲዮ ኮል ይሁን በስልክም ቀጥታ አገልግሎት ከነዛ ጋር አብሮ ፓርትነር ሆነን እናገለግላለን። እንደገና ደግሞ በአመት አንድ ጊዜ እነዚህ በአመት 2 ጊዜ ኮንፈረንስ በእነሱ ስም ይደረጋል። ከነዚህ ጋር ማገልገል እንችላለን የምትሉ ሰዎች በአጠቃላይ በቴሌግራም ላይ ፕሮፌት ኤርሚያስ የሚል አለ ወይ ደግሞ በታችኛው በኩል አለ። ይህንን ሀሳብ ጥፋችሁ ለእኛ መግለጥ ይችላላችሁ። አሁን ላይ ራስንም ጊዜን አመቻችቼ ከዚህ በፊት የአገልግሎት የሚሰጠው በኮሮና ጊዜ ላይ ነው። ሰው ማግኘት የማይችልበት ጊዜ ወደ 300 እስከ 400 ሰዎችን በሚዲያ አገለግል ነበር። ነገር ግን አሁን ስላቆምኩኝ ይህን አገልግሎት ደግሞ አሁን ለቸርቹ ጥቅም ሊሰጥ ስለሚችል በዛ አገልግሎት ሰዎች ተጠቃሚ እንድትሆኑ በጌታ ፍቅር አሳስባለሁ። የመጨረሻ ሶስተኛ ሀሳብ ደግሞ ይህንን አገልግሎት ማግኘት ወይ ደግሞ አድራሻ የምትፈልጉ ቅድም በቅድመ እንደተናገርኩ አንደኛ ዋናው አጥቢያ በጉደር ከተማ ወይም ደግሞ ከአምቦ 12 ኪሎ ሜትር ብዙ የጸጥታ ችግር አለ፣ ብዙ ነገር አለ ብሎ ይወራል። እግዚአብሔር ይመስገን እኔ 7 ወደ 6 ዓመት እየጨረስኩ ነው አሁን ያለው እዚህ ሀገር ላይ አንድ ቀን እንደውም ከተለያዩ ሀገር ሰዎች የመጡ ጸጋ ይካፈላሉና ከአዲስ አበባ በኩል በዚህ በቡራዮ በኩል አዲስ ዓለም ግንጪ እንደገና በዚህ በኩል
በተለያዩ ሰው ከተለያዩ እየመጣ ጸጋ የሚካፈልበት በተለይ ቅዳሜ ሁሉም ሰው ላይ ይሄ አዳራሽ ላይ ሁሉም ሰው እጅ ተጭኖ የሚጸለይበትና ይሄ ቪዲዮ ላይ እንደምትመለከቱ ይሄ ሁሉ ህዝብ እጅ ተጭኖ የሚጸለይበትና ውጤት ያለበት በተለያዩ ችግር ውስጥ ያሉ ሰዎችና እኛ ሀገር የተለመደ በጥቂት ጊዜ የመጣው ገንዘብ ያላቸው ሰዎች የተለያዩ እንደዚህ የሚል ነገር አለ። እዚህ ጋር የለም። ትልቁም ትንሹም አንድ ላይ ተሰልፎ የሚጸልይበት አገልግሎት ይሰጣል። አሁን ደግሞ ባገኘው ስፍራ ላይ በአጠገብ ላይ ትልቅ ስፍራ ስላለ መኝታ አያስቸግራችሁ መጣችሁ ቅዳሜ ማታ አገልግሎቱን ተጠቃሚ ሆናችሁ ይሁድ ከኛ ጋር አምልካችሁ ከሰዓት አዲስ አበባ መሄድ ትችላላችሁ። መኪና አጠገብ ነው ያለ ነው። አስፋልት ፊት ለፊት ያለ ነው። ማብራት ያለበት ነው። መኪና መቆም የሚችልበት ቦታ ላይ ነው ያለው። በሽተኛ በጣም በልዩ በሽታ ችግር ውስጥ ያሉ ደግሞ አርብ ከ3 ሰዓት ከጠዋት 12 እስከ 3 ሰዓት አገልግሎት ይሰጣል። እነዚህ ሰዎችን ታይቶ የሚጸልይባቸው ማረፊያ ቦታ አለ። እዚህ ቦታ ላይ በአጋንንት የታሰሩ አይምሯቸው የተወሰደ ለ2 ቀን ለ3 ቀን እዛ ሆነው አገልግሎት እንዲሰጣቸው ይሄም አለ። አዳማ ላይ ደግሞ ልክ የቱ ጋር አለው ኪዳነ ምሕረት ወደ ጭላሎ የሚጭነው ባጃጅ ተራ አለ። ስለዚህ ጭላሎ ባጃጅ የሚያወርድበት ድልድዩ ጋር እዛ ጋር ነው አለው። እዛ ደግሞ አሁን ላይ አገልግሎቶችን ሰዎች በጣም ብዛት ስላላቸው እዛም አድራሻ ቦታ ስለሚያስቸግረኝ አዳራሹ በጣም ጠባብ ስለሆነች ለበሽተኞች ብቻ የሚጸለይበት አዘጋጅቼዋለሁ። አምላክ ይባርካችሁ። አገልግሎታችን ለጓደኞቻችሁ በተለያዩ ችግር ውስጥ ያሉ ሼር እንደሆነና ከኛ ጋር እንዲያገለግሉ ከኛ ጋር ማገልገል የምትፈልጉ ደግሞ አብሮ እንድታገለግሉ በአክብሮት እጋብዛችኋለሁ። የአገልግሎቱ መሪ ወደሞ ቸርቹን የሚመራው እኔ ነብይ ኤርሚያስ ናይተው እግዚአብሔር ይህን ራእይ ከሰጠ ጀምሮ ያው እግዚአብሔር የረዳኝ ኃይል እስከዚህ አለው። በጉደር አካባቢ ያላችሁ ደግሞ በተለያዩ አገልግሎት ውስጥ ያላችሁ ሁላችሁም አብሮ እንድታገለግሉ በአክብሮት አሳስባለሁ። በሌላ ሀሳብ እስክንገናኝ አምላክ ይባርካቸው። በሀገር ውጭ ያሉ ሰዎችን አበረታታችኋለሁ። ይህን አገልግሎት ወደ ሌላ እንዲደርስ ያለው የመጨረሻ ሀሳብ እንደ እግዚአብሔር ሀሳብ እንደ እግዚአብሔር ፈቃድ ምንድነው? በተለያዩ ሀገር በተለያዩ ሰዎች መግባት የማይችሉባቸው በዚህ በኩል ስላየሁት 3 ዓመት ይሄ ስላገለገልኩ አገልጋዮች በተለያዩ ጉዳይ ውሃ የሚጠጣ የለም ምን የለም አይገባም የሚባሉ ቦታ ላይ አይገቡም ሰዎች። እኔ ግን ከዚህ በኋላ ያለው እግዚአብሔር ፈቃድ ቢሆን እንደውም 2018 የደከሙ ቸርቾች እንደገና ደግሞ አጋንንት ያሰረባቸው ቦታዎች ላይ ገብቼ ማገልገል ስለሚፈልግ ለ4 ወር ለ5 ወር ለ6 ወር ከዚህ ቀጣይ ባሉ ቀናቶች ላይ ከኛ ጋር በመነጋገር እኔም አብሮ የሚያገለግሉ ሰዎችን አዘጋጅቼ ከእናንተ ጋር በደቡብ በኩል በምስራቅ በኩል በየትኛው በኩል አብሮ ለማገልገል እቅድ ስለተዘጋጀ ይህንንም አገልግሎት የሌሎችም ገጠር ያሉትም እንደገና ደግሞ ጸጋ የሚፈልጉ ወይ ደግሞ አጋንንት ስራ ላይ የጨለማ ውስጥ ያለው ከቀበሌ እስከ ወረዳ ጸሎት ያስፈልጋል የምትሉ ቦታዎች ላይ ገብቼ ለመጸለይ ተዘጋጅቼ ነው ያለው። ከኛ ጋር ሁኑ፣ አገልግሉ። አምላክ ይባርካችሁ። በዚህ ሰዓት ቪዲዮ የደረሳችሁ በየትኛው ችግር ውስጥ ያላችሁ ሰዎች የናዝሬቱ ኢየሱስ የስሙ ጉልበት ኃይል አለው። የሐዋርያ ሥራ ምዕራፍ 3 ቁጥር 1 ላይ በናዝሬቱ ጌታ በኢየሱስም ተነስና ተመላለስ ነው ያለው። በኢየሱስም የእግዚአብሔር ኃይል በእናንተ ላይ አለፈ። በኢየሱስም አለፈ። በኢየሱስም አለፈ። ነፃ አውጡ። ከዚህ ደቂቃ ጀምሮ ያስጨነቃችሁ በሽታና መከራ ከላችሁ ተነቀለ። በኢየሱስ ደም ተፈወሱ። በኢየሱስ ደም ተፈወሱ። አሜን፣ አሜን፣ አሜን።